ኦኬ። እሺ ሰላም እንዴት ናችሁ? ዛሬ የመጀመሪያ ቪዲዮ እንሰራለሁ በማትማቲክስ ወይም ደግሞ በሂሳብ ነው። ስለዚህ የመጀመሪያ ቪዲዮ የሚሆነው የዛሬ ስለ ፍራክሽን እና ቤዚክ ኦፕሬሽንስ ኦን ፍራክሽን የሚለውን ነው። መጀመሪያ ፍራክሽን ምንድን ነው? ፍራክሽን ምንድን ነው? እንግዲህ ፍራክሽን ኢዝ ኤ ነምበር ዛት ካን ቢ ሪትን ኢን ዘ ፎርም ኦፍ ኤ ኦቨር ቢ ዌር ኤ ኤንድ ቢ አር ሆል ነምበር። ኤ እና ቢ ምንድን ናቸው? ሆል ነምበር ወይም ደግሞ ሙሉ ቁጥሮች ናቸው። ነገር ግን ቢ ከማን የተለየ መሆን አለበት? ቢ ከዜሮ የተለየ መሆን አለበት። እንግዲህ ፍራክሽን ምንድን ነው? በኤ ኦቨር ቢ መልክ የሚቀመጥ ቁጥር ነው። ኤ እና ቢ ሁለቶቹ ሁሉ ሆል ነምበር መሆን ሲችሉ፣ ነገር ግን ቢ ከዜሮ መለየት አለበት ማለት ነው። ስለዚህ ፍራክሽን ማለት ይህ መሆኑን ከተረዳን አሁን ቤዚክ ኦፕሬሽን ኦን ፍራክሽን የሚባሉት ወይም ደግሞ በተለይ አራቱ መሰረታዊ የሂሳብ ስሌቶች የምንላቸው በሙሉ ቁጥር ላይ ወይም ደግሞ በመቁጠሪያ ቁጥሮች ላይ ደምረናል። ዛሬ ደግሞ እዚህ ላይ የምናየው ምንድነው? ሁለት ፍራክሽን ነምበሮችን ስለመደመር፣ ስለመቀነስ፣ ስለማካፈል እና ስለማባዛት እናያለን ማለት ነው። ስለዚህ የመጀመሪያው ኦፕሬሽን ምንድነው? ሰምስ ኦፍ ቱ ፍራክሽን ነምበር ማለት ነው። የሁለት ፍራክሽን ቁጥሮች ድምር ማለት ነው። ስለዚህ ለምሳሌ አስቡ፣ ኤ ኦቨር ቢ ኤንድ ቢ ኤንድ ሲ ኦቨር ዲ ሁለት ፍራክሽን ነምበሮች ቢሆኑ፣ ስለዚህ እነዚህን ሁለት ፍራክሽን ነምበሮች መደመር እንችላለን። እስኪ መጀመሪያ እንደምር። እንዴት ነው የምንደምረው? ኤ ኦቨር ቢ ሲደመር ሲ ኦቨር ዲ ብንባል እነዚህን ሁለት ፍራክሽን ነምበሮች ለመደመር ምንድነው ሁለቱ ታህታቸው የተለያየ ሲሆንና ተመሳሳይ ሲሆን አለ። መጀመሪያ ለምሳሌ ሁለቱ ተመሳሳይ ታህት ሲኖራቸው ወይም ደግሞ ዲኖሚኔተር ሲኖራቸው፣ ለምሳሌ 5 ሁለተኛ ሲደመር 3 ሁለተኛ ቢባል የዚህን ጊዜ ዲኖሚኔተራቸው ወይም ደግሞ ታችኛው ምንድነው ተመሳሳይ ስለሆነ የጋራ ዝም ብለን አንዷን ሁለትን እንወስድና 5 እና 3ን ብቻ መደመር ይሆናል ማለት ነው የኛ ስራ። 5 ሲደመር 3፣ ስለዚህ 5 ሲደመር 3 ስንት ነው? 8 ነው። 8 ኦቨር 2፣ ስለዚህ 8 ሁለተኛ ይሆናል ማለት ነው። በዚህ ጊዜ ታህታቸው ወይም ደግሞ ዲኖሚኔተራቸው ተመሳሳይ ከሆነ ቀጥታ አንዱን የጋራ እንወስድና ለአላቸውን ብቻ እንደምራለን ማለት ነው። ነገር ግን አሁን እኛ የምንሄደው ታህታቸው ወይም ደግሞ ዲኖሚኔተራቸው የተለያየ ቢሆንስ? ለምሳሌ እዚህ ላይ ቢ እዚህ ላይ ዲ ነው። ስለዚህ ሁለቶቹን እንዴት አድርገን እንደምንደምር እኒ። ስለዚህ ይሄ የመጀመሪያው ኦፕሬሽናችን ነው። እሺ ስንደምር እንጀምራለን። እንዴት አድርገን ነው እንደምር? ድምሩ የሚሆነው ምንድነው? ኤ ሲባዛ በዲ ኤ ሲባዛ በዲ እንላለን። ከዛም በኋላ ሲደመር ሲ ሲባዛ በዲ ሲ ሲባዛ በዲ ካለ በኋላ ታች ደግሞ የሚሆንልን ስለዚህ ቢ ሲባዛ በዲ እናደርጋለን ማለት ነው። ስለዚህ ይሄ የሁለቱን ቁጥሮች ድምር ይሰጠናል። ለምሳሌ በቁጥር እናየው። ለምሳሌ 8 3ኛ ሲደመር 4 7ኛ ብንባል ለምሳሌ እንዴት እናደርጋለን? ይሄንን በዚህን ጊዜ 8 ሲባዛ በ7 8 ሲባዛ በ7 እሺ ሲደመር 4 ሲባዛ በ3 4 ሲባዛ በ3 እናደርግና ሲካፈል ወይም ደግሞ ኦቨር 3 ሲባዛ በ4 3 ሲባዛ ይቅርታ በ7 ከዛ በኋላ ይሄን መጨረስ ነው። አሁን 8 ሲባዛ በ7 ስንት ነው? 56 ሲደመር 4 ሲባዛ በ3 ስንት ነው? 12 ሲካፈል 3 ሲባዛ በ7 ስንት ነው? 21 እንላለን ማለት ነው። ስለዚህ ይህንን ሁለቱም መደመር 56 ሲደመር 12 ስንት ነው? 68 ሲካፈል ለ21 ያ ማለት 68 21ኛ ይሆናል ማለት ነው። ይሄ የመጀመሪያው ኦፕሬሽን ኦን ፍራክሽን ነው። የሁለተኛው ደግሞ ምንድነው? ሰብትራክሽን ሲሆን ለመቀነስ እንደዚህ ይሆን። አሁንም ኤ ኦቨር ቢ ሲቀነስ ሲ ኦቨር ዲን ቀንሱ ብንባል እንዴት ነው የምናደርገው? አሁንም ልክ የመደመርን
ሂደት ይከተላል ማለት ነው። የሚለያየው ምን ብቻ ነው? አሁን መቀነስ መሆኑ ብቻ። ቀደም መጀመሪያ የነበረው አሁን መቀነስ መሆኑ። ያ ማለት መጀመሪያ ኤ ሲባዛ በዲ እንላለን። ኤ ሲባዛ በዲ ካልን በኋላ ከዛ ሲቀነስ እንልና በመካከላቸው ያለው ሲቀነስ ስለሆነ ሲ ሲባዛ በቢ እንላለን ማለት ነው። ከዛም በኋላ ኦቨር እንልና ቢ ሲባዛ በዲ አሁን ከቅድሙ ልዩነቱ ምንድን ነው? ይቺ ቀደም መደመር የነበረችዋ አሁን መቀነስ ስላደረግናት ብቻ ነው ማለት ነው። ስለዚህ ሌላ ምሳሌ ኤግዛምፕል እሺ ኤግዛምፕል 1/2 ሲቀነስ 1/3 ብንባል ለምሳሌ እንዴት ነው የምናደርገው? እሺ 1 ሲባዛ በ3 ሲቀነስ እንላለን። ሲቀነስ 1 ሲባዛ በ2 ሲካፈል 2 ሲባዛ በ3 እሺ እንቀጥላለን። ስለዚህ 1 ሲባዛ በ3 ስንት ነው? 3 ሲቀነስ 1 ሲባዛ በ2 ስንት ነው? 2 ሲካፈል 2 ሲባዛ በ3 ስንት ነው? 6 ስለዚህ 3 ሲቀነስ 2 ስንት ነው? 1 እሺ እዚህ ላይ 6 አለ። ስለዚህ ስንት ሆነ ማለት ነው? 1/6 ሆነ ማለት ነው። እሺ ሶስተኛው ኦፕሬሽን ኦን ፍራክሽን መልቲፕሊኬሽን ነው ወይም ደግሞ ማባዛት ነው። አሁንም ኤ ኦቨር ቢ ሲባዛ ሲ ኦቨር ዲ ቢሰጠን እንዴት አድርገን ነው የምናባዛው? አሁን ይሄ ከመደመርና ከመቀነስ ይለያል። እንዴት ነው የምናደርገው? በማባዛት ጊዜ ቀላል ነው። ለአሉን በለአል ታሃቱን በታሃት ማባዛት ነው። ስለዚህ ኑሜሬተር በኑሜሬተር ዲኖሚኔተር በዲኖሚኔተር እናባዛለን። ያ ማለት የዚህ ብዜት ምንድን ነው የሚሆነው ማለት ነው? በቀጥታ ኤ ሲባዛ በሲ ኤ እና ሲን ቀጥታ ማባዛት ማለት ነው። ሲካፈል ቢ ሲባዛ በዲ ይሆናል ማለት ነው። ቀጥታ ይሄ አያስቸግርም።